32 ሚሊዮን ብር የሚሸጠውን የከተማችን ከበርቴዎች ለመኖር ምርጫቸው ያደረጉትን ሰሚት 72 አካባቢ የሚገኘው የከተማችን አነጋጋሪው ቪላ ቤት ዛሬ ለናንተ በሽያጭ መልኩ ወጥቶላችኋል። ታዲያ ይህ ቪላ ቤት የዘመኑን ቴክኖሎጂ የዋጀ ማቴሪያል ተጠቅመው እጅግ ዘመናዊ በሆነ መንገድ የተሰራ ነው። ወደ ቤቱ ገብቻ አሳያችኋለሁ። ይህ አሁን የምገባበት የመጀመሪያው ትልቁ ሳሎን ሲሆን እንደምትመለከቱት ሳሎን በሚመጥን መንገድ እጅግ ዘመናዊ በሆነ ባሸበረቁ ኤልኢዲ ላይቶች እንዲሁም ሴራሚኩ ከቀለሙ ጋር ተመሳሳይ የሆነ ከለር ታገኛላችሁ። አሁን ደግሞ ስገባ 3 መኝታ ቤቶችን፣ አንድ ኮመን መታጠቢያ፣ የመኝታ ቤቶቹን የራሳቸው መታጠቢያ ታገኛላችሁ። ይህ አሁን የምገባበት ማስተር ቤድሩሙ ሲሆን ከፊት ለፊቱ እጅግ ዘመናዊ የሆነ ቁም ሳጥን እንዲሁም አለፍ ስትሉ የራሱ ባዝ መታጠቢያ ያለው እጅግ ዘመናዊ መኝታ ቤት ነው። ይህ መኝታ ቤት እንደምትመለከቱት ቀለል ባሉ ላይቶች እንዲሁም ደግሞ ሴራሚኩ፣ ቀለሙ፣ በሮቹ እንዲሁም ደግሞ ሌሎቹ ማቴሪያሎች እጅግ ዘመናዊ ከመሆናቸው የተነሳ ቤቱን ያስወድዱታል ማለት ነው። ልክ ይህን እንደጨረስኩኝ በቀጣይ ሁለቱ መኝታ ቤቶች አንዱን ኮመን መታጠቢያ እንዲሁም ከኋላ ሰርቪሶቹን በስነ ስርዓት አስጎበኛቸዋለሁ ማለት ነው። በትዕግስት ትከታተሉኝ ዘንድ ወርቅነህ ቤቶች ደላላ በአክብሮት ይህንን ቆንጆ ቤት ለእናንተ አመጣውላችሁ። እንደ ሁልጊዜውም ስትደውሉልኝ ወርቅነህ ብላችሁ ስትደውሉ በቀጠሮ መምጣት አይረሳ። ውጭ ሀገር አውሮፓ፣ ካናዳ፣ እንግሊዝ ያላችሁ ገዢዎች በቀጠሮ መምጣት አትርሱ። ይህ ቪላ ቤት 200 ካሬ ያህል ስፋት ሲኖረው ዋጋው 32 ሚሊዮን ብር እንደነገርኳችሁ መግቢያ ላይ ነው። ቦታው ካላችሁኝ ሰሚት 72 አካባቢ ይገኛል። ጎላጎል አፓርታማ አካባቢ። ይህ ቤት እጅግ በጣም ዘመናዊ ነው። ማንም አልኖረበትም፣ አዲስ ነው ማለት ነው። ይህን ቤት በድጋሜ ነው ያመጣውላችሁ። በሌላ ቪዲዮ ተመልሼ እመጣለሁ። ከኋላ ሰርቪሶቹን የተወሰነ ሃይላይቱን አሳያችሁና ኪችኑንም አሳያችኋለሁ። ዘመናዊ ክሎዝድ ኪችን ይህንን ይመስላል ማለት ነው። ክሎዝድ ኪችኑ ዩቪ ላሚኔትድ የሆነ ማቴሪያሉ ቆንጆ ማቴሪያል የተገጠመለት ነው። 200 ካሬ ነው። መኪና በቀጥታ 2 መኪና ማቆም ይችላል። መጨረሻውን ካያችሁት ቪዲዮን ኮሪደሩም ሰፋ ያለ ነው። በሩም እጅግ ዘመናዊ ነው። ካሜራም እጅግ ዘመናዊ ካሜራ ተገጥሞለታል። ልክ እንደዚህ አይነት አዲስ ቤት ለእናንተ ቶሎ እንዲደርሳችሁ ወርቅነህ ቤቶች ደላላን አካውንቱን ፎሎ አድርጉ። አመሰግናለሁ። መልካም